ለአድጎ አቅመ ሔዋን ሲደርስ ያው ትዳር ይመሰርታል። እሺ ያጋጠመኝ ያው እንግዲህ የትዳር ችግር ነው። ያው በእኛ 2000 ዕለት ላይ ነበር ሚሊኒየሙ ላይ እኔ ሰርግ። ከዛ በኋላ እስከ 2009 ኑሮን ቀጠልኩት። ከዛ መሀል ላይ ብዙ ችግር ጋብቻዬ ፈርሷል። እሺ 2010 ላይ ከዚህ የተነሳ ብዙ ወጣ ውረዶች ውስጥ ገባው። ከስሼ አይደለም ተከሰስኩና ፍርድ ቤት ቆምኩት። አጋጣሚ ይሄም ትዳር የሚገርም ነገር ጸብ የለኝም ምን የለኝም። 2009 ወደ ውድድር አሜሪካ ሄድኩት። ከዛ በኋላ ባለቤቴ ከቤት ወጥቶ ጠፍቶ ጠበቀኝ ማለት ነው እኔ ሲመለስ። እሺ ከዛ እኔ እሱን ፍለጋ ላይ ቀጠልኩት። ቅድማ ሰው ማፈለግ አለብኝ መቼም አንድ ነገር ሲጠፋ ሰው። አዎ እሺ ማፈለግ ጀመርኩ። አንድ ብጣሽ ደብዳቤ ተጽፎልኝ ተቀምጦ ነበረ ጸበል ሄጃለሁ የሚል። የተጋባ ነው በፕሮቴስታንት እምነት ነው በሙሉ ወንጌል። እንዴት ጸበል ሊሄድ ቻለ የሚል ጥያቄ ነበረኝ። እሺ ከዛ ወደ የሱ እናት ሄድኩት። ሴት ጠየቅኩት። አላወቁም አሉኝ። እኔ ቤት ያለው ነው መሰለኝ አሉኝ። እንዴ አልኩት። አላወቅሽም? አላወቁም አሉኝ። ከዛ በኋላ አሁንም እያለቀስኩ ወደ ቤት የተመለስኩት። ያው የተለያየ ሰው ትልልቅ ሰዎችን ታማክራለህ። ምንድን ነው ማድረግ ያለብኝ? ግዴታ ለፖሊስ ማሳወቅ አለብህ። ነገ ሊያስጠይቀኝ ይችላል ህይወቱ አንድ ነገር ቢሆን። ከዛ ለፖሊስ እናመልክቶ ብዬ ለእሷ እንደገና ተመልሼ ያማከርኳት ለራሷ ላይ እናቷ ካላወቅሽ እንግዲህ ብዙ ቀን ሆኔ ስጠብቅ አልመጣም። ከዛ በኋላ እጄ ለእናትየው እናመልክቶ ለፖሊስ አልኩት። እሺ እና ያለ ያለችኝ እና ከቤቷ ወጥቼ ልክ ከዚህ እዚህ አካባቢ ጃክሮስ ጋር እዚህ መብራት ኃይል ነው እሱ እናት የምትኖረው። ከቤቷ ወጥቼ ልክ መብራቱ ጋር ሲደርስ ደወልልኝ። ስልክ አጥፍቶ ነበረ። እሺ የሰውን ህይወት አትበጥብጪ፣ ህይወቴን ፈልጋለሁ ካልሽ አርፌሽ ቁጭ በይ አለኝ። ፍቺ ፈልጋለሁ አርፌሽ ቁጭ በይ ብቻ በቃ ይሄ ነው። እሺ ህይወቴን ፈልጋለሁ ካልሽ። እንዴ ምን አድርጌ ነው እንደዚህ የተባልኩበት ብዬ ወደ ቤት። አሁንም ሴት ልጅ ነህና ታለቅሳለህ፣ ብዙ ነገር አለ። ገባሁ ወደ ቤት። ዝም አልኩት፣ ቁጭ አልኩ እንደተባልኩ ማለት ነው። ብጠብቅ ምንም የለም። 2009 6ኛ ወር ውስጥ ነው ከቤት ወጥቶ የጠፋ። ከ8 ወር በኋላ ቆይታ ከፍርድ ቤት ማጥሪያ መጣልኝ ማለት ነው። ምንም ፍርድ ቤት እንዲቀርብ እኔ ማለት ነው። ስጠየቅ ትዳር ፍቺ እፈልጋለሁ ብሎ ባለቤትሽ ጠይቋል ተባልኩ። ለምንድን ነው የምትፋቱት ብላ ዳኛ ስጠይቀኝ፣ አይ እኔ የሆነች አንድ ብጣሽ ደብዳቤ ተጽፎልኝ ቤት ውስጥ ቁጭ ብዬ እኔ እሱን ዛሬ ነው ያየሁት ከ8 ወር በኋላ ከእርሱ ጋር እዚህ አሁን ነው ያየሁት፣ አልተያየንም። ይሄ የደረሰበት ምክንያቱ እኔም አላውቀውም አልኳቸው። ከዛ ዳኛዋ በጣም ተቆጣች። ሴት ነበረች በወቅቱ። እንዴ ከቤት ወጥተህ ጠፍተህ እንዴት ነው ሰው የምትከሰው በምን ቁጣ ያቀረበችው። አስብበት ብላ ጊዜ ማስጣት ነገር አለ። ተመልሼ በቀጠሮ ቀን ሴት ምንም አሁንም ሀሳብ የተለወጠ ነገር የለም። ለሽማግሌም እንደዳኘን ለሽማግሌም ተሰጣ። ምንም ለውጥ የለም። ምንድነው ምንም በቃ መፋታት ነው በቃ የሚፈልገው አለ። ኦኬ አንድ ሰው መፋታት ከፈለገ ይችላል አለችው። ዳኛው በቃ ጋብቻውን አቋረጡት። የካቲት 16 2010 ተቋረጠ ጋብቻው። ከዛ በኋላ አሁን ንብረት አለኝ። ያው ከልጅነት ጀምሮ ገና በልጅነት የሀብታም ልጅ ነኝ። እዚህ ከመጣ ቤተሰብ የማናቴ ደሃ ናት። ጎዳና ላይ ነው ያሳደገች። የሰው ፍርፋሪ እያበላችኝ ቤተክርስቲያን፣ መስጊድ በየቦታ እየሄደች ያለ አባት አካል ጉዳተኛ ናት። በዛው ላይ በዛ ልክ በጣም ተጋጋር ነው ያሳደገችኝ። የሀብታም ልጅ አይደለሁም። ግን አንቺ በስራዬ በሙያዬ በመጣሁበት ሀብታም ልጅ ነኝ። ከመጣሁ በኋላ ማለት ነው ገንዘብ ያለኝ ልጅ ነኝ። ያንን ትዳር ሲመሰርት እና ይሄ ሁሉ የገዛ እናቱ ቤት ስልህ አሁን የራሴ እንዲኖሩበት እሳቸው ጨርቆስ ውስጥ ባቡር ጣቢያ 32 ቁጥር የሚቆሙበት አለ አይደለ? ከሱ ጀርባ ነበር የሚኖሩት። ከቤታቸው ወደ ውጪ ነው በቃ የሚኖሩበት ቦታ ጥሩ አልነበረም። መንግስት ሽልማት የሰጣኝ ቤት ውስጥ ነው እዚህ ገርጂ መብራት ኃይል አምጥቼ ያስቀመጥኳቸው። እናቱን ራሱ ማለት ነው የእሱ እናቴ ነው በማለት ማለት ነው አስቀመጥኩት። ይሄ ሁሉ ሲደርስብኝ እንግዲህ ያው ንብረት አለ። ይሄ ንብረት ደግሞ ላስተዳድር ውክልና ካልተሰጣኝ ብሎ ራሱ ውክልና ተቀብሎኛል። አሁን ይሄ ንብረት ምን ላይ ነው ያለው በሙሉ ይገዳ ያስፈልጋል። መቼም እንዲህ አይነት ነገር ከተፈጠረ ይገዳ እንዲሰጠኝ ጠየቅኩት። ጠይቄው ንብረቶቹ ወደ ያሉበት ቦታ ሙሉ ማዞር ጀመርኩ ማለት ነው። ወደ 11 ቤት ነው። ከ11ዱ ቤት እኔ የሚኖርበት አንዱ ቤት ነው። 10ሩ ቦታ ማለት ነው ቤት ያለበት በሙሉ ማዞር ጀመርኩ ማለት ነው። ይገዳው ይዤ ማለት ነው። ይሄ ቤት ሁሉ በሰው ስም ነው አለው ሲዞር ማለት ነው። አንቺ በሩጫ